ከሀገር ውጭ እየኖርክ ለምትወደው ሰው ስጦታ ስትልክ አንድ ቀን ግን ከስጦታው በላይ የሚቆይ ነገር ማድረግ ትፈልጋለህ። ከ2 ዓመት በፊት ከአረብ ሀገር የምትኖር አንዲት አድናቂ ወደ እኔ መጣች። ለምትወዳቸው ሀይሚና ብሩክ አንድ ልዩ ስጦታ ማድረግ ፈለገች እና ከፎቶአቸው አንድ ፖርትሬት እንድሰራላት አዘዘችኝ። ስዕሉን ሰራው፣ ግን አንድ ችግር ተፈጠረ። እነሱን የማገኝበት መንገድ አልነበረኝም። እሷ ኮንታክታቸውን እስክትልክልኝ እየጠበቅኩ ነበር። በመጠባበቅም 2 ዓመት አለፈ። ይህንን ስዕል አሁን እንደገና ሳየው አንድ ነገር አስታወሰኝ። ከሀገር ውጭ ለምትኖሩ ሰዎች አንዳንድ ጊዜ ቤተሰባቸውን ማየት አትችሉም። የልደት ቀን ላይ አብረ መሆን አትችልም። በልዩ ቀን ላይ እጅህን ዘርግተህ ስጦታ መስጠት አትችልም። በዚህም ምክንያት ከሩቅ የምትልከው ነገር ትርጉም ያለው እንዲሆን ትፈልጋለህ። ለዚህች አድናቂም ይህ አንድ ስዕል ብቻ አልነበረም። ሁሌ ስታያቸው የሚያስደስታትን ስሜት ወደ አንድ ሌጋሲ ማስቀመጥ ነበር። ከዚህ ፖርትሬት ጋር መጽሐፍ ቅዱስና የእነሱ ፎቶ ያለበት ትራስም አብሮ ተዘጋጀ። ከ2 ዓመት በኋላ ስዕሉን ሳየው እኔ ተለውጫለሁ፣ ስራዬ ተለውጧል፣ ብዙ ነገር ተቀይሯል። ግን የስዕሉ ትርጉም አልተቀየረም። ምክንያቱም ሪል አርት ዳዝንት ኤክስፓየር። ስዕል ያለፈውን ቀን ያስታውሳል። በመጨረሻም የ2 ዓመት ሙሉ ታሪክ የያዘው ስራ ወደ እነሱ ደረሰ። እናንተስ ከውጭ ሀገር ሆናችሁ ከልባችሁ ለምትወዱት ሰው ልዩ ስጦታ ማድረግ ከፈለጋችሁ ከኔ ጋር ተማክረን ልዩ ነገር አዘጋጅተን በደስታ እናስለቅሳችኋለን።